እሺ ቤተሰብ እንዴት ናችሁ? እንዴት ሰነበታችሁ? የዚህ ሳምንት የዩኒቨርሲቲ እና የዴክስዋይ ባክ ቴስት እንግዲህ ይሄን ይመስል ነበር። እንግዲህ በትሬኒንግ ሳምንትም አሪፍ ፕሮፊት የነበረበት ባክ ቴስት ላይ አሪፍ የነበረበት ነው። ካለፈው ሳምንት ጋር በጣም አሪፍ ነበር። የሚገርማችሁ ባክ ቴስቱን ስትጀምሩ ኒውሶችን አሳይቼ ነበርና ከኒውሶቹ አንጻር በጣም አጉል ሳምንት የሚሆን ነበር የሚመስለው። እንደውም እንግዲህ ኒውሶች አልነበሩም። ሰኞ ሆሊዴይ ነበር። እንደውም ሮብ ኒውስ አልነበረም፣ ሐሙስ አልነበረም፣ አርብ ኤፍፒ ነበር። ማክሰኞ ዕለትም ቀለል ያሉ ኒውሶች ነበሩ። እስከ ኤፍፒ ኮንሶሌት ያደርግ ይችላል የሚል እምነት እንዲኖረው የሚያደርግ ነው። ግን ያለፈው ሳምንት ፎርካስት ላይ እንደነገርኳችሁ ደግሞ ጦርነት ወቅት መሆኑና ሌላ ፋክተሮች መኖራቸው በአብዛኛው ትሬዲንግን ወይ ፎሬክስ የምናውቅበት በኒውሶች ብቻ ሳይሆን በሌላ ነገሮች የሚንቀሳቀስ ያረጋው እንደሆነ ትንሽ ተወያይተን ነበር። ስለዚህ አሁንም የሆነው ነገር እንደዛ ነው ማለት ነው። ትንሽ ለማለት ያህል ስለወሰናቸው ትሬዶችን እዚህ ጋር በዚህ ትሬድ ላይ ሉዝ አድርገን ነበር ተንቀጣፋት መሰለኝ እንጂ ያቺኛዋ ናፍሰን ሰኞ ዕለት ማርኬቱን ስንጀምር እንግዲህ በዚህ መልኩ ነበር የጀመረው። በሉዝ ነበር ባክሊስታችን የተጀመረው። እርግጥ በኖርማል ጊዜ ሰኞ ዕለትም በአብዛኛው ትሬድ አላደረግም። ለባክሊስት ግን እንዴት ነው የሚለውን ያው ለማየት ትምህርት ስለሆነ ነበር ያደረኩት። ያው እኔ እንግዲህ ሳምንቱ አንያት በተወሰነ ቫኪዩም ጋፕ ነው የምትባለው ቫኪዩም ጋፕ አይነት ነገር በፍጥነት ነበር የተጀመረው። ከዛ ምን ሆነ ወደዚህ በዚህ ዴሊ ፊቪጂ እዚህ ጋር ደግሞ ወደ ዴሊ አርቢ ነበር የመጣው። እዚህ ጋር ዋና ወር ላይ ማየት እንደምትችሉት ማለት ነው። ይሄኛው ነው እዚህ አካባቢና ከሱ ላይ እንግዲህ ማርኬት ወደ ላይ ሄዳል ብለን ነበር። ግን ማርኬት የተወሰነ ሞር ሪትሬስመንት ፈልጎ ነበር። ዴሊ ቻርት ላይ ወይ ላሳያችሁ። እዚህ ቸጋ ማለት ከዚህ ወደ ላይ ነበር የጠበቅነው። ሞር ሪትሬስመንት ማርኬት ማድረግ ፈልጎ ስለነበር ታች መጣ። እዚህ ጋር መጀመሪያ ሎዝ አስተናግድም ማለት ነው። ከዛ በኋላ ኒውዮርክ ሴሽኑም ትሬድ አላረኩም ኦልሬዲ በቃ ከዚህ ጋር ካልተመለሰ ወይ ከዚህ ኪ ሌቭል ካልተመለሰ ቀጣይ የሚፈጥረው ነገር ነበር ማለት ይፈልኩት። ማክሰኞ ዕለት ምንም ባያስ አልነበረኝም፣ ግልጽ ባያስ ፎርወርድ ላይ ዜና እንደምታውቁት ማክሰኞ ማለት እነዚህ ጋናት ናቸው። እነዚህ ካንድሎች እስከዚህ ያሉት ሌሊት ላይ የተደረገው ጉዞ ነው። እነዚህን የማክሰኞ እንትኖች ላይ ምንም ኒውስ የነበረበት ቀን ነበር፣ ግን ባያሱ ግልጽ ስለነበረ ዝም ብዬ ቁጭ አልኩ። ከዛ ማታ ላይ ሮብ ዕለት ጠዋት ላይ ባያሶች ግልጽ ሆነው ኤቪያን ሴሽን አካባቢ ፕራይስ አሪፍ ነበር የተንቀሳቀሰው። ከዛ እዚህ ጋር እንደምታዩት እንግዲህ ከፎርወርድ ቻርት ላይ ዋናው ላድርገው። እነዚህ ከላይ ያለ መቀመጡት ፎርወርድ እና ዋናው ሲሆን እነዚህ ከታች ያሉት 50 ሚኒት እና 5 ሚኒት ናቸው። ኢንትሪዎችን እና ባያሶችን እንድትረዱ ነው። በዚህ መልኩ እንግዲህ ወደዚህኛው ዋናው ፌር ቫልዩ ጋር ሲመጣ ወደዚህኛው ማለት ነው ሲመጣ እንግዲህ በሁለተኛው ሌግ ነበር የገባሁት ማለት ነው። እዚህ ጋር በ5 ሚኒትስ ላይ ፌር ቫልዩ ጋፕ ነበረች። በዛች ነበር የገባሁት። ከታች ፎርወርድ አርቢ እና ፎርወርድ ፌር ቫልዩ ጋፕ ነበር። ግን ይሄ የዚህ ዋን አወር ካንድል ስፋት ወደዛ እነዛን ካንድሎች እንዳልጠብቅና ትሬዱን ለመውሰድ እርግጠኛ እንደሆነ ያደረገኝ ማለት ነው። በጣም ካንድሎች እንዲህ ትልቅ ሲሆኑ ትልቅ ቮሊዩም እንዲያዙ የሚያሳይ ነው። እና ኦልሬዲ ደግሞ ሌላው ዋናው ነገር እዚህ ጋር ሌሊት ላይ ብዙ ነገሮችን ጨርሶ ነበር ማርኬት የመጣው ማለት ነው። ለታች ሪትሬስመንቶችን ጨርሶ ምናምን ባንዴ ነበር ወደ ላይ ተመልሰው እዚህ ጋር እንደው ዴሊ ፌር ቫልዩ ጋፕ ነበረች። እዚህ ልክ እስከመጣ ወደ ላይ የመሄድ ዕድሉ ከፍተኛ ስለነበረ እስከ ፍራይዴይ ሃይ ድረስ ቴሮስ ይዤ ዊን አድርገናል የኛው ትሬድ። ከዛ አርብ ዕለት ከዛ ሐሙስ ዕለት እንግዲህ ተከተለን። ሐሙስ ዕለት ላይ እንግዲህ እንትን ከኔፊ በፊት የነበረ ቀን ደግሞ በጣም ቴክ ኬር
ሳረግ ነበር ካውሽን ሰው ነበርና ቢያንስ ወደ እነዚህ እንትኖች አርቢያርድ ዲስሌስ አድርጎ ከመጣ ባይላለው አለ ይቅርብኝ አይነት ነገር ላይ ነበር። ከዚህ ጋር በጣም የሚገርም እንትን ነበር ያሳየው ለእነሱ ለመሆን ነበር ያሳየው። እስከ ወደዚህ አካባቢ ሜቢ ሪሴስ ቢያደርግ ልገባችን ነበር እኔ ራሱ እሱም አላረገም። ኒውዮርክ ሴሽን ላይ ነበር ኮንሶሌት አድርጎ ማታ ላይ መጣውና ሉዝ ላረግ የምችልበት ትሬ ነበር አስቀራኝ ማለት ነው። ያው ከባድ ነው ኮንሶሌሽን የሚያደርግባቸው ቀናት ከዛ ሌሊት መጣና ይሄን አርቢያርዲን አካ ማለት ነው። እዚህ ጋር ጨረሰልን። እንግዲህ ኤንኤፍፒ ከሰዓት አለ ግን ኤንኤፍፒ ከሰዓት እያለ ትሬን እንደሞከረ ያደረገኝ አርቢያርዲውን ከወሰደ በኋላ የነበረው እንቅስቃሴ ነው። ወደዚህ አካባቢ አልቆየም፣ ወደታች አልመጣም፣ ወደ ላይ ወዲያው ነበር ሪጀክት ያደረገው። ከዛ እዚህ ጋር እንግዲህ ወደ 15 ሚኒት ላይ አርቢያርዲና ፌር ቫልዩ ጋፕን ለእነሱ ሽለት ሲፈጥር ለማርኬት ላይ ለማውራት አሪፍ አጋጣሚ ነበር ማለት ነው። በጣም ሪስኪ ትሬድ ነው። ሪል ታይም ላይ ቢሆን ማንሞክረው ነው ግን ያማነኝ በሚለው እዚህ ጋር ገባሁት ማለት ነው። በዛ ኬዝ አሪፍ ቲፒ በኤንኤፍፒ ነው የነካው። ፕሮፊት ሞች ላይ ግን በአብዛኛው የተቀባይነት ማግኘት ትሬድ ነው። ሪል ታይም ላይም ያልገባው ትሬድ ነው ወይዘው እና ብቻ ይሄን ነበር የሚመስለው ማለት ነው። ከሞላ ጎደል አሪፍ የሆነ ሳምንት ነው ያሳለፍነው። ሳምንቱ አሪፍ ነው እንድንል የሚያደርገን ከሳምንቱ ከነበረው ሁኔታ አንጻር ነው። በቃ ያን ያህል የሚጠበቅ ሳምንት አልነበረም። የሳምንት ምንም እንደኔ ሴታፕ ራሱ መስጠት ነው ማለት ነው። ትሬድ ላለማድረግ ያሰብኩት ሳምንት ነበር። በጣም አሪፍ የሚባሉ ሴታፕን ስለሰጠኝ እንጂ ማለት ነው። አሁን እንግዲህ ቀጣዩ ሳምንት ወይ ደግሞ አሁን ያ ፎርካስት የምንሰራው ሳምንት ሲፒአይ ያለበት የተወሰነ መጠን ከበም የሚሻል ሳምንት ነው። ውጤቱ ምን ይሆናል የሚለው እናያለን። ፎርካስት እንሰራለን። ከዛ በፊት ግን የናስዳክን ባክቴስት እንስራ። ናስዳክ ባክቴስት መልስ እንመለስ። ያው ናስዳክ ኒውዮርክ ሴሽን ብቻ ከሆነ ስለሆነ ትሬድ የምናደርገው ፈጠን ያለች ባክቴስት እንሰራታለን።
እሺ ውድ የሆነ የናስዳክ ባክቴስት አድርገን ተመልሰናል ቤተሰብ። እንግዲህ ሁለት ትሬድ ሉዝ ያደረግንበት ነው። አይ ቲንክ ከሁለቱም በላይ ነው። ትሬድ ለመውሰድ ስላልተመቸን ሊሚት ለማድረግ ላይ ሴል ሊሚት ለማድረግ ስለማይሆን የተሆነው እንደ ወደ 4 ሉዝ አካባቢ አካባቢ ሉዝ የምናደርግበት አጋጣሚ ነበር። ናስዳክ እንግዲህ ኦል ታይም ሃይ ላይ ነው። በዚህ አመት ትሬድ ሙሉ ያልወሰድኩት እሱን ለዛ ነው። ኦል ታይም ሃይ ላይ ነው። ኦል ታይም ሃይ ላይ እንግዲህ ሲሆን ፕራይስ ምን ያህል ከባድ እንደሆነ የምናውቀው ነው እና ለማድረግ የሞከርክ የነበረው ትንሽም ቢሆን ሪትሬስመንት ሲያረግ ባይ በማለት እንደት ኦል ታይም ሃይ ላይ ያሉት ፔሮች ትሬድ ማድረግ እንችላለን የሚለውን ቼክ ለማድረግ ስሞክር ነበር። እዚህ አካባቢ እንግዲህ ይሄ ሰኞ ዕለት የተፈጠረ ነው። ሰኞ ዕለት ላይ ወደ ዋናውና ዴይሊ ፊጂ እዚህ ጋር መጣ። እዚህ ጋር ነው ያወጣኝ ሊንክ እዚህ አካባቢ ከዛ እንግዲህ ለንደን ላይ እንደዚህ ለንደን ካለቀ በኋላ ወደዚህ መጣ። ሶ ኒውዮርክ ስቴሽን ላይ እስከዚህ አካባቢ ሪትሬስ ያደርጋሉ ይጠብቅ ዛት ማሽ ሪትሬስ የሚያደርግ አይመስልም። ሶ እዚህ አካባቢ ባይ ብዬ ነበር። ወደ ኦል ታይም ሃይ አወጣኝና ወደ ታች ወረደ። ሶሪ ከዛ እንግዲህ የማክሰኞ ሴል ላይ እንግዲህ እዚህ ላይ ዛትማች ግልጽ ነገር አላገኘው ሪትሬስመንትን ሲያደርግ ነበር ወደ ፎርዋርድ ፊውቸር ዝም ብሎ እንግዲህ ሲላጣለታው ሲሸከሽከው ነበር ማለት ነው። ይሄ ነው ማክሰኞ ዕለት ማለት ነው። እንግዲህ ወደ ምንም እንትን ሪትሬስ ሲያደርግ ነበር ሲሸከሽከው የነበረው እዚህ እኩል ማየት ትችላላችሁ ወደም እዚህ ጋር ማለት ነው። ሌሊቱን ሁሉ በጣም ነበር የተጓዘው። ከዛ ሮብለት ዴሊ ፊጂ አዲስ ተፈጠረ፣ ፎርዋርድ ፊጂ ተፈጠረ እና ለነሱ ሲል ለነሱ መምጣት ነበረበት አልመጣም። ኒውዮርክ ስቴሽን ላይ ደግሞ ተመልሶ በድጋሚ እንደዚህ አይነት ሴትአፕ ሰራ። ወርታች ሪትሬስመንት አይነት ነገር አደረገ። ይሄኛው ማለት እዚህ ውስጥ የተፈጠረ ነገር ነው። እኛው ከነሱ ነበር ወደ ዴሊ ፊጂ ምናምን ያጣሰው ግን እኛው ወደ ላይ 15 ሚኒትስ ላይ ሲአይሲዲ መፍጠሯ ፋይል ለማለት አሪፍ አማራጭ እንደሆነ ነው የታወቀኝና እዚህኛው ኦርደር ብሎክ ላይ ፋይል ለማለት ሚስ ማስቀመጥ ስላልተመቸኝ ተውኩት እንጂ ማስቀመጥ ይቻላል አይነት ነበር። ብቻ አልተጠቀምኩትም። እርግጥ ሚስ አደረገኝ ብዬ እንጂ ዊን አደረኩ ኢንትሪ አልይዘውም። ከዛ ብቻ ሚስ አደረገኝ። እዚህ አካባቢ ሲአይሲዲ በጣም ፓወር እንዳለው ያየንበት ነው። እዚህ አካባቢ ባይ ማለት ይቻል ነበር። ያው ሪስኩ እንዳለው ነው ማለት ነው። ከዛ ይሄ መች ነው ይሄ እንትን ነው የሮብ ነበር ነው ይሄ ሮብ ነበር። እሺ ሐሙስ ዕለት ደግሞ ይሄ ነው ደግሞ ማለት እንግዲህ ነው ማለት ነው። እዚህ ጋር ነው የጀመረው ዳር ላይ የሚሄዳል ታች መጣ። እዚህ አካባቢ ኪ ሌቭሎች ፎርዋርድ ቻርት ነው። ፎርዋርድ ቻርት ላይ እዚህ ጋር የነበረው ትልቁ ኪ ሌቭል አርቢ ነው። ይሄ ሌሊት ላይ የተፈጠረ ነው። ኒውዮርክ ስቴሽን ላይ ትሬድ ለማድረግ ነው የማይበት ስቴሽን ላይ እቺኛዋ ካንድል እዚህ አካባቢ መጣ። ማኒፑሌተር ጋር ራሱ ነው ችግር የለውም። በጣም ቀላል ያለ ማኒፑሌሽን ያደረገው እንደዚህ ማኒፑሌሽን ደግሞ ማስተናገድ ማንችለው ነው። ሶ ፕራይስ ሪሌቲቪዝም በነበረ ይውስ ከዛ ይመለሳል ተብሎ የሚታሰቡት ዞን ስለሌለ በራሱ ተመልሶ ደግሞ እንዲያረጋ ሰው እዚህ አካባቢ ሴታፕ ማግኘት አልቻልንም። ከዛ ዓርብ ዕለት ደግሞ ብዙ ጊዜ ሳምንቱ ሲዘጋ ቴንክስ ፍራይዴ ስለሆነ የተወሰነ ሪትሬስመንት አድርጎ ስለሚዘጋ እንደዛ ይዘጋል የሚል ሁለት ጊዜ ማርኬቱን ትሬድ ለማድረግ ሞክሬ ነበር። እኛው ማለት ነው ይሄኛውን ሃይ እንግዲህ ማርኬት ከወሰደ በኋላ እነዚህ ለንደን ሃይ ከወሰደ በኋላ ካንም ለቴ ማለት ነው 5 ሚኒትስ ፌር ቫልዩ ጋፖችን ቤዝ አድርጌ ከወረደ ቢያስቤ ነበር። አሁንም ናስዳክ ኦል ታይም ሃይ ያለው እነዚህ ሁለት ትሬዶች ሉዝ ማድረግ ብዙ የሚገርም አይደለም። ያው እንዲህ ቢሆን በሚል ፕሮባቢሊቲ የገባሁት ነው 50 አድርጌ የገባሁት ነው ለባክቴስ ነው እና ሪል ታይም ላይ ግን ያው የተማርኩት ነገር እንደዚህ ትሬድ አይጋባም በፍጹም ማለት 50 እንዲህ ቢሆን እንደዛ ቢሆን ብለን ትሬድ አንወስድም። በቃ ሰርፕራይዝ የሚያደርገን ከሆነ ባለፈው ኮሚቴ ላይ እንደፈሰጥኩት ሰርፕራይዝ የሚያደርገን ያህል ሉዝ ካደረገን ያህል አይነት ኮል ነው እና እንደዚህ ናስዳክ አንዳንድ ጎልድ ትሬደሮችም ስላላችሁ ኦል ታይም ሃይ ላይ ፕራይስ ሲኖር መጠንቀቁ አሪፍ ነው። በራሱ ሲወርድ አሪፍ ሴትአፕ እስኪሰጥ እስከምናደርግ እንደተመቸው ያድርግኛ ግን አንጫነው። ቻይና ይመስላል የናስዳክ ባክቴስት። አሁን ወደ ፎርካስት ተመልሰናል። እስቲ አሁን ፎርካስት እንስራቸው። ዩሮሲዲንም ዴክስዋይንም ናስዳክንም ፎርካስት እንሰራቸዋለን። ፎርካስት እንግዲህ ስንሰራ ከዚህ በፊት እንደተሰጠኝ ኮሜንት መሰረት ነው ማለት ነው የምንሰራው።
አንዱን ፔር ከፍተን ነው የምንሰራው። የትኛውን እየሰራ የትኛውን እየነካ እንደሆነ ይገባናል ስላላችሁ የተወሰናችሁ እያንዳንዱን ፔር እናደርጋለን። አሁንም አብራችሁ ይቆዩ። እሺ ቤተሰብ ከፎርካስታችን ተመልሰናል። እንግዲህ ሶስት ቻርቶች እዚህ በስተግራ ዲኤክስ ወይ ማለ ዩሮ ከዛ በስተቀኝ በኩል ናስዳክ ናቸው ያሉት። ባጭሩ ምንድን ያለው ያለው የሚለውን ነገር ትንሽ ለመናገር ያህል በድምጽም እንግዲህ ዊክሊ ፊውዥን እንደምታዩት በስተግራ ዲኤክስ ወይ ሪስፔክት አድርገው ታች መጥቷል። ፕሪቪየስ መንዝል ላውን ወስዷል። ግን የካንድሉ ሁኔታ በታዩት የዊክሊ ካንድሉ የዘጋው በጣም ቮሊዩሙ ቤሪሽ ሆኖ ነው። ከዛ በተጨማሪ እዚህ ጋር ቫኪዩም ጋፕ ምንድነው ነገር አለ። ከዛ ውጪ ሌላ ፒዲአር የለንም ወደ የምንጠብቀው ማለት ነው። እና ወደዛ ፕራይስ ሪትሬስ ያደርጋል ብሎ መጠበቅ የማይታሰብ ነው አሁን ካለበት ሁኔታ አንፃር። እዚህ በአብዛኛው ሊፈጠር የሚችለው ነገር የኛውን ለወላው ፈጥሮ እዚህ አካባቢ ሌላ ፒዲአር ከተፈጠረ እሱን ተከትሎት ወደታች ለመውረድ ፕራይስ ሊወስን ይችላል ማለት ነው። እዚህ ጋር ደግሞ የእንትን መሀል ላይ የዲኤክስ የዩሮን ስናየው ዩሮ ላይም ወደ ዊክሊ ፊውጂ ፕራይስ ሄዷል። እችኛው ዊክሊ ፊውጂ ዲስሪስፔክት አድርጓት፣ እችኛው ዊክሊ ፊውጂ ደግሞ ሪስፔክት አድርጓት ነው። ዲስሪስፔክት አድርጓት ምን ያደረገን መጨረሻው ሳምንት ከሱ በላይ ነበር የዘጋው። ደግሞ ሪስፔክት ያደርጋት ወደ ታች መሄድ ይገባው ነበር የኛው ዊክሊ ፊውጂ ጥሶ ማለት ነው። ፕሪቪየስ መንዝ ሃይ ስለሚቀረው ፕራይስ አሁን ወደዛ ለመሄድ ያስባል ብለን ማሰብ እንችላለን። ዴይሊ ላይ እዚህ ቻርት ላይ ስናይ ፊውጂ አለ፣ ግን ፊውጂ ሪስፔክት የመደረግ ወደዛ ፕራይስ የመጣት በጣም ዝቅተኛ ነው አሁን ካለበት ቮሊዩም አንፃር። እዚህ አካባቢ ፎር አወር ላይ ያሉት ፊውጂዎች ፕራይስን አቁሞት ወደ ፕሪቪየስ መንዝ ሃይ ሊልኩት ይችላሉ ብዬ አስባለሁ። እዚህ ዴክስ ላይ ሳላነሳ ያለፍኩት ነገር ምንድነው እዚህ ጋር የኛውን ዊክሊ ፊውጂ ትንሽ ሪስፔክት አድርጎት ላይ ነው። የኛው ዊክሊ ፊውጂ ሪስፔክት አድርጎት ስለወረደ የኛው ዲስሪስፔክት ሆኗል ብለን መወሰን እንችላለን።
ያ ማለት ደግሞ እንግዲህ ፕራይስ አሪፍ የሚባል እንቅስቃሴ አድርጎልናል ብለን እንድንወስን ሊያደርግን ይችላል። ምን እንደሆነ ቤሪሽ እንደሆነ ማለት ነው። ስለዚህ ዲኤክስዋይ ቤሪሽ ነው የሚሆነው ማለት ነው። ይህ ደግሞ ቡሊሽ የመሆን እድሉ በጣም ከፍተኛ ነው የሚሆነው ማለት ነው። ከዛ ውጪ ወደ ናስዳክ ስንመጣ በጣም እብድ የሆነ ሳምንት ማሳለፉን ቀጥሏል። በጣም እብድ የሆነ ሳምንት ነው እያሳለፈ ያለው። በጣም እንዲህ ሎንግ ካንድል ነው የተፈጠረው። ይሄን ደግሞ ዴሊ ላይ ነው ዊክሊ ላይ እና በጣም ሎንግ ካንድል ነው የተፈጠረው። ስለዚህ ወደዚህ ፊጂ ይመለሳል ብሎ ማሰብ የማይታሰብ ነው። ዴሊ ላይ ራሱ ወደ እነዚህ ፊጂዎች የሚመለስ ነው። ሌላ ፌር ቫልዩ ጋር ሊፈጥር ሊቀጥል ይችላል። ናስዳክ መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። በጣም ከባድ ነው። ግን ያም ሆነ አንድ በኔ በኩል የምጠብቀው ነገር ናስዳክ ቤሪሽ መሆን ከጀመረ በኋላ እና ኦል ታይም ሃዮች ወደታች ከወረደ በኋላ ትሬድ ለማድረግ ማሰብ አሪፍ ነው። አሁን ጦርነት ጊዜ ምንም ስላለ የአሜሪካ ካምፓኒዎች በጣም እየጨመሩ ስለሆነ ናስዳክ እንዲያብድ መጓዙን ሊቀጥል ይችላል ማለት ነው። ስለዚህ በዴሞ ለመለማመድ ማርኬት ባህሪውን ለመረዳት ካልሆነ በስተቀር በሪል ናስዳክን ትሬድ እንድታደርገው አልመክርም በኔ በኩል። የት 50 ነው እንጂ የትም እንዲሄዳል ብለን ሃይ ፕሮባቢሊቲ የሚያዝ የምንችልበት ቦታ ስለሌለ ማለት ነው። እዚህ ፎርካስታችን ይህን ይመስላል። ቤተሰብ እንግዲህ ቪዲዮን ለመስራት ታይም ጊዜ ይፈጃል። እናንተ ደግሞ ላይክ፣ ኮሜንት እና ሰብስክራይብ በማድረግ አበረታቱኝ። መልካም ሳምንት ይሁንላችሁ። የቀኑን የማርኬት ፎርካስት ደግሞ አናላይዝ ቴሌግራም ቻናላችን እንደተለመደው መልቀቃችን እንቀጥላለን። ቸር ያገናኘን። መልካም ሳምንት